በእነሱ ምክንያት እርስ በርስ ደግሞ እየተጣሉ ነው ያሉት። ሁለት ጓደኛሞች እየተጣሉ ነው። ፍፄና ሄኖክ እየተጣሉ ነው። ሀይሚና ቡርኬ ቢስማሙ ይሄ ሁላ ነገር ችግር ባልተፈጠረ። ኤርሚያስም ይህንን በመሀላቸው ያለውንም ክፍተት አይቶ በመሀላቸው ባልገባ ኖሮ። ምክንያቱም በመሀላቸው ክፍተት እንዳለ ስላወቀ ነው ኤርሚያስ። ለዛ ነው ያንን ብቻ ነው የተማመነው ነገር ቢኖር በመሀላቸው ያለውን ክፍተት ለመጠቀም ነው እንጂ ሌላ ኤርሚያስ የተማመነው ነገር ይኖራል ብዬ አላምንም በራሴ ማለት ነው። ምክንያቱም እድሌን ልሞክር አይነት ነገር አለ አይደለ? እስኪ እድሌን ልሞክር፣ በመሀላቸው ጠንካራ ግንኙነት የለም፣ ጠንካራ መተማመን የለም ብሎ ስለሚያስብ ይመስለኛል በመሀላቸው እየገባ ነገሮችን እያጦዘ የሚገኘው ማለት ነው። እነሱ ደግሞ ይህንን ነገር መረዳት አለባቸው ብዬ አምናለሁ። በመሀላቸው ያለውን ክፍተት ካልሞሉ ማንም እየመጣ በዛ ክፍተት እነሱ መሀል እየገባ ነገሮችን ሊያመሰቃቅል፣ ነገሮችን ሊያባብስ ይችላል። ግንኙነታቸውን ልክ እንደ በፊቱ ነገሮችን አጢነውበት ሁሉንም ነገር በመነጋገር ልክ እንደ መጀመሪያው ነገሮችን ቢፈቱ የተሻለ ነው ብዬ አምናለሁ። አሁን ግን በመሀላቸው ያለውን ነገር እየሰፋ ስለመጣ ያንን ነገሮችን ከስር ከስር እየቋጩ ካልሄዱ በስተቀር ነገሮችን እንደዚሁ እየተዉ ከሄዱ በኋላ ሌላ መዘዝ ሊያመጣባቸው ስለሚችል። ሰላም የጨረቃ ፋሚሊ እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። ዛሬም የሀይሚንና የብሩኬን ውጣወርድ እናያለን። ዛሬም ጭቅጭቁ እንደደራ ነው። ምንም የቀዘቀዘ ነገር የለም። ከቀን ወደ ቀን በቃ ነገሮች እየተባባሱ ነው ያሉት። ጭቅጭቁም እንደዛው እየተባባሰ ነው ያለው። ለምን እንደሆነ አላቅም። በመሀላቸው ምን አይነት ሰይጣን እንደገባ ራሱ በቃ ምንም ልረዳው አልቻልኩም በራሴ። እንግዲህ ቤተሰቦች ብሩኬ ያው ለይቅርታ ልቡ ክፍት ነበረ። ይቅርታ ለማድረግም ተስማምቶ ነበረ። ልቡ ትንሽ መሻትን አሳይቶ ነበረ ለሀይሚ ሲል ማለት ነው። ከልጁ ጋር ይቅርታ ሊያደርግለት ወስኖ ነበረ። በሀይሚ ምን ያህል እንደማይደራደር ነው የሚያሳየው። ሀይሚ የምትለውን ቃል እንደሚሰማም ያሳያል። መጀመሪያ ያልፈተነው ጉዳይ ነበረን አይደለ? ስለኔ እንደዚህ መሆን ለምን አስፈለገ? በዛ ጉዳይ እኔ ነገር ይችላል። ስለኔ እንደዚህ መሆን ለምን አስፈለገ? ያለፈው ህይወት ነው አልኩሽ። ከፈለግሽ እሷን አምነሻት እንደፈለግሽ መሆን ትችላለሽ። እንግዲህ ቤተሰቦች ሀይሚ የመጀመሪያው ከብሩኬ ጋር የተጋጩበትን ምክንያት ትዝ ብሏት አሁን እየጠየቀችውን ያለችው ካንተ ጋር ያለኝን የመጀመሪያ ጉዳይ አልዘጋውም እያለችን ያለችው። ምክንያቱም መጀመሪያ ላይ ሲጨቃጨቁ እንደነበረ እናውቃለን። ሌላ ሴት እንደደረበባት የሚያሳይ ፎቶ ተልኮላን ነበረ ለሀይሚ። ይሄንን ነገር ደግሞ ሀይሚ እስካሁን ያጣራችው ነገር የለም። ፎቶውን ብቻ ነው ያየችው። ሌላ ተጨማሪ ብሩኬም ያብራራላት ነገር የለም። ነገሮች ያለፉ ነገሮች ናቸው፣ ግን እውነትም ተከናውነዋል እያላት ነው ያለው። ያንን ነገር ደግሞ እሷ ነገሮቹም በአግባቡ እንዲያብራራላት ትፈልጋለች ሀይሚ። ይህንን ችግር ሳይፈቱ ሌላ ችግር ተደርቦባቸው መጣ። ኤርሚያስ የሚባል ልጅ። ሌላው ደግሞ በሀይሚና በብሩኬ መሀል እየተከናወነ ያለው ነገር በእነሱ ምክንያት እርስ በርስ ደግሞ እየተጣሉ ነው ያሉት። ሁለት ጓደኛሞች እየተጣሉ ነው። ፍፄና ሄኖክ እየተጣሉ ነው። ሀይሚና ቡርኬ ቢስማሙ ይሄ ሁላ ነገር ችግር ባልተፈጠረ። ኤርሚያስም ይህንን በመሀላቸው ያለውንም ክፍተት አይቶ በመሀላቸው ባልገባ ኖሮ። ምክንያቱም በመሀላቸው ክፍተት እንዳለ ስላወቀ ነው ኤርሚያስ። ለዛ ነው ያንን ብቻ ነው የተማመነው ነገር ቢኖር በመሀላቸው ያለውን ክፍተት ለመጠቀም ነው እንጂ ሌላ ኤርሚያስ የተማመነው ነገር ይኖራል ብዬ አላምንም በራሴ ማለት ነው። ምክንያቱም እድሌን ልሞክር አይነት ነገር አለ አይደለ? እስኪ እድሌን ልሞክር፣ በመሀላቸው ጠንካራ ግንኙነት የለም፣ ጠንካራ መተማመን የለም ብሎ ስለሚያስብ ይመስለኛል በመሀላቸው እየገባ ነገሮችን እያጦዘ የሚገኘው ማለት ነው። እነሱ ደግሞ ይህንን ነገር መረዳት አለባቸው ብዬ አምናለሁ። ሀይሚና ብሩክ በመሀላቸው ያለውን ክፍተት ማጥበብ አለባቸው ብዬ አስባለሁ። ምክንያቱም በመሀላቸው ያለውን ክፍተት ካልሞሉ ማንም እየመጣ በዛ ክፍተት እነሱ መሀል እየገባ ነገሮችን ሊያመሰቃቅል፣ ነገሮችን ሊያባብስ ይችላል። ግንኙነታቸውን ልክ እንደ በፊቱ ነገሮችን አጢነውበት ሁሉንም ነገር በመነጋገር ልክ እንደ መጀመሪያው ነገሮችን ቢፈቱ የተሻለ ነው ብዬ አምናለሁ። አሁን ግን በመሀላቸው ያለውን ነገር እየሰፋ ስለመጣ ያንን ነገሮችን ከስር ከስር እየቋጩ ካልሄዱ በስተቀር ነገሮችን እንደዚሁ እየተዉ ከሄዱ
በኋላ ሌላ መዘዝ ሊያመጣባቸው ስለሚችል ነገሮችን ከስር ከስር ብትቋጩ እላለሁ። ይህንን ቪዲዮ ሜንሽን አደርግላቸዋለሁ ያዩታል ደግሞ እና እኔ እንደ ምክር እንደ ወንድማዊ ምክር ብሰጣቸው ነገሮችን እያቀለሉ ቢሄዱ የተሻለ ነው የሚሆነው። መነጋገርን ደግሞ በጣም አብዝተው ቢወዱ የተሻለ ነው የሚሆነው። ለሰላማቸው ትልቁ ቁልፍ መንገድ መነጋገር ነው ብዬ አምናለሁ። ሁለት ሰዎች መሀል ያለ ግንኙነት መነጋገር ነው ሊያጠነክረው የሚችለው ያንን ግንኙነት ማለት ነው። ስለዚህ መነጋገር ከሌለ ነገሮች እየተባባሱ ሲሄዱ ሌሎች ያልታሰቡ ነገሮች ደግሞ በመሀል ሊገቡ ይችላሉ ማለት ነው። ልክ አሁን ኤርሚያስ በመሀል እንደገባው ማለት ነው። ስለዚህ እነሱ አሁን ነገሮችን ልክ እንደ በፊቱ እየተነጋገሩ ቢያስኬዱት ሁሉንም ነገር ማንም በመሀላቸው ባልገባ ኖሮ እንግዲህ ቤተሰቦች እኔ ኤርሚያስን አንዳንዴ ሳየው በቃ ኮሚክ ይመስለኛል። የምሬን ነው የምላችሁ። አሁን ምን እንዳለ ታውቃላችሁ? ሻንጣውን ይዞ መጥቶ ጣ ሲሉት አልወጣም ለምንድን ነው የማትወጣው ሲባል እኔ እንደዚህ ያደረገኝ ላንቺም አይመለስም እያለ ይነግራታል። ለሃይሚ ማለት ነው። አስቡት፣ ቡርኬ ሃይሚን ሲጎዳት አስባችሁታል? ይሄ ለአይምሮ እንኳን ይከብዳልና ቤተሰቦች ሊጎዳሽ ስለሚችል ልጠብቅሽ ነው አይነት ነገር ይመስላል አነጋገሩ ማለት ነው። ቤተሰቦች ኤርሚያስ በጣም በቃ አምርሯል። እውነት ለመናገር ከዚህ በላይ ምንም ሊመጣብኝ አይችልም እያለን ያለው ካሁን በኋላ ያሉትን ነገሮች በሙሉ ለመጋፈጥ የወሰነ ይመስላል ከብሩኬ ጋር ማለት ነው። እልሁን እያከረረው ይገኛል ኤርሚያስ። እንዲህ በቀላሉ ግን ከመሃላቸው ይወጣል ብዬ በፍጹም አላስብም። ኤርሚያስ በጣም አደገኛ ተልኮ ነው በልብ ውስጥ አዝሎ የመጣው ሲመስለኝ ማለት ነው። ቤተሰቦች የሚለውን ሰማችሁ? እኔን እንደዚህ ካደረገኝ አንቺንማ ይገልሻል ይላታል። የእጁን የሰጠው እውነት ለመናገር በመሃላቸው ማንግባ አለው እሱ ሲጀመር። እንደዚህ አይነት ፍቅር ውስጥ መግባት በጣም ከባድና ነበልባል እሳት ውስጥ እንደ መግባት እንደሚቆጠር አልገባውምና ኤርሚ የእጁን ያገኘው ብዬ አምናለሁ በራሲ ማለት ነው። እናንተስ ምን ትላላችሁ? እኔ አንተ ችግር ውስጥ ስለማቆም ያላይ ምሽ እዚህ ያማል እንዴ? እስኪ ጓደኛው ጋር እየተጣላ ነው። አንተ ደግሞ እዚህ የሰው ካልገደልኩ ትላለህ። ጓደኞቻቸው በሃይሚና በብሩክ ምክንያት ተከፋፍለዋል። ቤተሰቦች የእነሱን መከፋፈል ለጓደኞቻቸውም ስለተረፈ ለጓደኞቻቸውም ብላችሁ ለራሳችሁም ስትሉ ነገሮችን አቀዝቅዙ እባካችሁ ለማለት እፈልጋለሁ። ሁሉንም ነገር አቀዝቅዛችሁ ልክ እንደ በፊቱ ፍቅር በፍቅር እንድትሆኑልን ነው እኛ የምንፈልገው። ለኛ ለኦዲየንሶቹ ማሰብ ያስፈልጋል አንዳንዴ። ምክንያቱም በእናንተ ምክንያት ስንት የሚታመም ሰው አለ፣ ስንት የሚጨነቅ ሰው አለ። ስለዚህ የእነዚህ ነገሮች ከግንዛቤ ውስጥ አስገብታችሁ ሁሉንም ነገር በዙሪያችሁ ላለው ሰው ብላችሁ እንዲሁም ለራሳችሁ ብላችሁ ነገሮችን አቀዝቅዛችሁ ብታስተካክሉና ልክ እንደ በፊቱ ፍቅራችሁን ያንን የሚያምር ፍቅራችሁን እንድታሳዩን ነው የምንፈልገው። እንግዲህ ቤተሰቦች የዛሬ ቪዲዮ ይሄን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።